የአሜሪካዋ ኒውዮርክ ነዋሪ የሆነ ወጣት 28ኛ ልደት በዓሉን ሚሊዮነር በመሆን አክብሯል። ፓትሪክ ክላርክ የተባለው የ28 ዓመት ወጣት በራሱ ገዝቶት በልደቱ ቀን የፋቀው የሎተሪ ቲኬትም የ5 ሚሊዮን የአሜሪካ ዶላር እድለኛ አድርጎታል። ወጣቱ ፓትሪክ በ10 የአሜሪካ ዶላር የገዛው ሎተሪ ሚሊዮነር እንዳደረገው አስታውቋል። ፓትሪክ ይናገራል። እናቴ ወደ ቤት ጠርታኝ ስራ እንዳግዛ ካደረገችኝ በኋላ በምስጋና መልክ ገንዘብ ሰጠችኝ። እኔም እናቴ በሰጠችኝ ገንዘብ ወዲያው ሎተሪ ገዛውበት። ሎተሪ መቁረጥ ሁሌም የእናቴ ጨዋታ ነበር። እኔም ከሷ በተማርኩት መሰረት ሎተሪ የመቁረጥ ልምድ አለኝ። አሁን ሎተሪ የመጫወት ተራው የኔ ነው ሲልም ፓትሪክ ተናግሯል። ሎተሪውን የሴት ጓደኛ የቤት እስክደርስ ድረስ አልፋኩትም ነበር ያለው ፓትሪክ እዛ ሆኜ እየፋኩኝ አሸናፊነቴን ሳውቅም ዝም ብዬ መሳቅና ቤት ውስጥ መደነስ ጀመርኩ ብሏል። ሎተሪው ስለደረሰኝ በጣም ተደስቻለሁ ያለው ፓትሪክ ከዚህ በኋላ የሚያስጨንቀኝ ነገር እምብዛም አይኖርም ሲልም ተናግሯል። በህይወት ውስጥ ሁሌም የሚያስጨንቅ ነገር አይጠፋም ያለው ፓትሪክ ከገንዘብ ጋር ተያይዞ ከዚህ በኋላ የሚያስጨንቀኝ ነገር ይኖራል ብዬ አላስብም ብሏል። ኤፍቢሲ እንደዘገበው